እንኳን አባል አያደርገንም አባል የሚያደርገን ይሄንን ሌሎች እየቀዱ የሚወስዱም አሉ በደንብ እንዲወስዱ ፈልጋለሁ አባል የሚያደርገን ገንዘባችን ሳይሆን ምናችን ነው ጥምቀታችን ነው ጥምቀታችን በዚህ ምክንያት እኛ የእርሱ ነን እንጂ እኛ በገንዘብ አንገዛው እሱ በደሙ ገዝቶናል አያችሁ እሱ በከበረ ደሙ ገዝቶናል እኛ የእሱ ነን ያምላካችን ምን ለማለት እየፈለኩ ቤተ ክርስቲያን በገዛ ደሙ የዋጃት ማናት እቺ ቤተ ክርስቲያን እኔና እናንተ እዚህ ያለነው እኔና እናንተ እዚህ ያለነው በከበረ ደሙ ፈሳሽነት አምላካችን የዋጀን ነው የገዛን ፍቅሩ ገዝቶን ነው ወደዚህ የመጣነው ፍቅሩ ገዝቶን ነው ወደዚህ የመጣነው ስለዚህ ያዙልኝ ምን ያልኳችሁ ነው መጀመሪያ ቤተክርስቲያን የማናት አልኳችሁ እግዚአብሔር ናት ይህች ቤተክርስቲያንን እንዴት አድርጎ ነው የእሱ ያደረጋት በገዛ ደሙ ምን አድርጓት ዋጅቷት በገንዘብ አይደለም እንዲያውም ምን ይለናል በዚያ በአንደኛ ጴጥሮስ ላይ በወርቅ ወይም በብር በሚያልፍ ብልጽግና በሚያልፍ ሀብት በሚያልፍ ገንዘብ ሳይሆን በከበረ ደሙ ፈሳሽነት ዋጀን መረጠን አነጻን ወደ እርሱ አቀረበን ስለዚህ እኔና እናንተ ያለን ንብረት ልጆቻችን ሀብታችን ጌታችን ሁሉ የማን ነው የእሱ ነው እግዚአብሔር አምላካችን የተመሰገነ ያንን ዓለማውን ወደ ብዙ ስህተት ሰዎች ይከታል አያችሁ ሰሞኑን በዚህ በጾማችንና በጸሎታችን ጊዜ ከምናደርጋቸው ነገሮች አንዱ ምጽዋት መስጠት ነው እና በዚህ በማቴዎስ ወንጌል ምዕራፍ 6 ላይ ምን ይላል አንተ ግን ስትመጸውት እንደ ግብዞች አትሁን ይላል አንተ ግን ስትመጸውት ቀኝህ ያደረገችውን ግራ ምን አትበል አትወጥ አንዳንዶች ግራ የተባለችው ሚስትናት ይያሉ ያዞሩ ብር የሚቆጥሩ ሰዎች አሉ እሱን አልቀበልም ቀኝ የምታውቀውን ግራ አትወጥ ማለት ነው ታውቃላችሁ ሰጥተህ እንዳልሰጠህ ነው ምክንያቱም በምንም ታምር ይሄኛው ግማሽ አካላችን ፓራላይዝ ካልሆነ በስተቀር ይሄኛው ያደረገውን ይሄኛው ያውቃል አይደል ነገር ግን ቀኝ የምታደርገውን ግራ አትወቅ ማለት ሰጥተህ እንዳልሰጠህ መቼ ነው እንደዚህ የምናደርገው የሰጠን እግዚአብሔር መሆኑን ስናውቅ ሰጠው ብለን ጉራን እንነዛም አደረግን ብለን ጉራን እንነዛም እግዚአብሔር ማስተዋልን ይስጠን አሁንም ስለሰጠን አምላካችንን እናመስግነው ስለዚህ ትልቁና ዋናው ነገር ልንገነዘበው የሚገባን እግዚአብሔር የቤተክርስቲያን ባለቤት ነው ይህችንም ቤተክርስቲያን ደግሞ በደሙ ነው የዋጀው ሶስተኛ የመጀመሪያው አንደኛው ቤተክርስቲያን የማናት ብያቸዋለሁ የእግዚአብሔር ናት ይህችን ቤተክርስቲያን ደግሞ በምኑ ነው የዋጃት በደሙ ዋጅቷታል ከዚያ ሶስተኛ ምን እንደሚል ተመልከቱ ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ተመልከቱ ይህች ቤተክርስቲያን የምትመራው በመንፈስ ቅዱስ ነው በነገረ ሰሪዎች አይደለም በተንኮለኞች አይደለም በሐኬተኞች አይደለም በደፋሮችም አይደለም ልትፈሩ የሚገባችሁ ነገር ይሄንን ነው በእግዚአብሔር ቤት ውስጥ የሚያስከብረው በዓለም አደባባይ ላይ ሰውን በስድብ የሚጠርገው ነው የሚፈራው አፍ ያለው ነው የሚፈራው በአሽሙር ጠቅ የሚያደርገው ነው የሚፈራው ነገር ግን ያ ሰው በእግዚአብሔር ቤት ሲመጣ
የሚወገዝ ነው። እግዚአብሔር የሚረግመው ነው። በረከት የሚቀማ ሰው ነው ያ ሰው። ደፋር የሆነ ሰው ስታዩ ሽሹት ከሱ። ደፋር የሆነ አባቶቹን የማያከብር ደፋር የሆነ ሰው ስታዩ ከሱ ሽሹ። ለመርገም የተዘጋጀ ሰው ስለሆነ እንዴት አይነት ተናጋሪ ነው እንዳትሉት። ምክንያቱም አንደበቱ ዝም የሚልበት ቀን ይመጣል። ዝም የሚልበት ቀን ይመጣል። እንገራችሁ ደፋር የሆነ ሰው ስታዩ የእግዚአብሔርን ቃል የሚጋፋ የእግዚአብሔርን ቃል የሚጋፋ ቅዳሴውን ክህነቱን የሚጋፋ ደፋር የሆነ ሰው ስታዩ ሽሹት ከሱ ሽሹ። ምክንያቱም አንድ ቀን ሁላችንን በፍርድ ዙፋን ፊት የሚያቆም እግዚአብሔር ይመጣል። አንድ ቀን ሁላችንን በፍርድ ፊት ቆማለን። ቤተ ክርስቲያን የምትመራው በመንፈስ ቅዱስ ነው። ምን ማለት ነው? አንዳንድ ጊዜ አንዳንድ ሰዎች የሚናገሩትን ቋንቋ ስሰማ ያ ቋንቋ ከየት እንደመጣ አውቀዋለሁ። አንዳንዱ ከፖለቲካ አደባባይ የተወሰደ ቋንቋ ነው። ለዛውም አንድ ስብሰባን እንኳን በስምምነት ማድረግ ማንችል ሁሌም እንባላለን። እልፍ ለማድረግ ያልቻል የሕዝባችንን ቀንበር በትንሹ በትልቁ ምንነካከስ ያን የስልጣን ቋንቋ ያን የመለያየት ቋንቋ ሰዎች ወደ ቤተክርስቲያን ውስጥ ይዘው ሲመጡ አያለሁ። በዚያ በፖለቲካ ፍልስፍና ቤተክርስቲያንን መምራት ይፈልጋሉ። ሀገርን አንድ ባደረገ አይደለም። ዛሬ ወደዚህ ስመጣ ስለ ኔልሰን ማንዴላ አነብ ነበር። ስለ ታሪካቸው አነብ ነበር። እንዴት አይነት ታላቅ ሰው መሰሏቸው። ጠይቃቸው የህይወት ታሪካቸውን የጻፈ ሰው ያ ከ25 ዓመት ከ27 ዓመት መሰለኝ በላይ በእስር ቤት የቆዩበት ጊዜ ምንድነው ያደረጉት አላቸው። ብዙ ጊዜ መናገር አይወዱም ስለዚህ ስለ እስር ቤት ጊዜያቸው። ምክንያቱም በጣም አስከፊ ጊዜ ነበር። በጣም አስከፊ ጊዜ ነበር። ያ ሰው ሲናገር ሄዶ እዚያ ሮቢን አይላንድ ውስጥ ሮቢን ደሴት ውስጥ እሳቸው የታሰሩበትን ቦታ አይቶ ምን አለ? እንኳን አይደለም ለማንዴላ ለዚያ ለቁመተ ዘንጋታው ለማንም የማይበቃ ለአንድ ሰው የማይበቃ ክፍል ነበር ይላል። ያቺ ያሉበት የታሰሩበት የነበረችው ክፍል ተንጠራርቶ እንኳን የማይበቃ ነበር። እና ምን አሉ? ያ እስር ቤት በሳል ሰው አድርጎ አወጣኝ። ታያችሁ። እኔ ማዝነው ልንገራችሁ፣ መከራችን በሳል ሳይሆን ምሬተኛ ነው ያደረገኝ። የማየው ነገር ይሄ መቻቻልን ሳይሆን የበለጠ መጠፋፋትን መጨካከል። እንዴት አድርጌ ልስበራት? እንዴት አድርጌ ልስበረው? ዛሬ ያ ጀግንነት አባቶች ላይ ፊቱን አዞሮ በያጣጫው መከራ እየተቀበሉ ነው ያለው። ለነሱ ጸጋ ነው። እውነቴን ነው። እንኳን ደስ ያላችሁ ነው የምላቸው። አባቶች እንኳን ደስ ያላችሁ ነው ያላችሁ። እውነቴን ነው የምላቸው። ስለዚህ መንፈስ ቅዱስ ቤተክርስቲያንን ይመራታል።